እሺ ሰላም ሰላም ውድ የቻናሌ ቤተሰቦች፣ በዛሬው ቪዲዮ ምርጥ የሆነ አፕሊኬሽን ይዤላችሁ መጥቻለሁ። በዚህ አፕሊኬሽን ገንዘብን የምትሰሩ ሲሆን ይህን ገንዘብ ደግሞ ሜክ የምታደርጉበት ወይ ኢትስ ቬሪ ኢዚ። አብዛኛውን ጊዜ ብዙዎቻችን ቲክቶክ እና የመሳሰሉ ሶሻል ሚዲያዎችን ሲምፕሊ እየተጠቀምን ታይማችንን ዌስት እንደምናደርግ የታወቀ ነገር ነው። ይሄ አፕሊኬሽን ደግሞ የሚያደርግልን ምንድን ነው? ቪዲዮዎችን በምናይበት ታይም ፖይንት ይሰጠናል። እንዲሁም ደግሞ ፍሬንዶቻችንን በምንጋብዝበት ታይም፣ ኮመንቶችን በምንሰጥበት ታይም እና ላይክ በምናደርግበት ታይም የሚሰጡን ኮይኖች አሉ። የራሱ የሆነ ኮይን አለው። እነዛ ኮይኖች ወደ ዶላር ምንዛሬ ይቀየሩና ባይናንስ፣ ፔየር እና የመሳሰሉ ፔመንት ሜትዶች አሉ። በነዛ ፔመንት ሜትዶች እንዴት ገንዘቡን እንደምትቀበሉ እና በአጠቃላይ ያለውን ነገር በዚህ ቪዲዮ ማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ እናልፋለን። ኦኬ፣ ይህን አፕሊኬሽን እንግዲህ ሲምፕሊ ፕሌይ ስቶር ላይ ስለምናገኘው ወደ ፕሌይ ስቶር እንሄድና ሰርች ምልክቷን ነክተን እዚህ ጋር ሰርች ጌምስ ኤንድ አፕስ የሚለውን ነካውና የአፕሊኬሽኑን ስም እንጽፍለታለን። እዚህ ጋር የአፕሊኬሽኑ ስም ጊቪ ሾርትስ ነው። ሶ GIVVY ስፔስ አድርገን ከዛ ሾርትስ ብለን ጽፈን ሰርች እናደርጋለን። እንግዲህ እንደምትመለከቱት መጀመሪያ ላይ የሚመጣልን አፕሊኬሽን እሱ ነው የሚሆነው። እኔ ኢንስታል ስላደረኩት ነው ኦፕን የሚለው። ስለዚህ ኦፕን ነው የማደርገው ማለት ነው። እኔ እናንተ ኢንስታል አድርጉት። ኦፕን እለዋለሁኝ። እንግዲህ እንደዚህ አይነት ኢንተርፌስ ያመጣልናል። ከዛ አለው እንለዋለን፣ ፐርሚሽን እንሰጠዋለን። አለው እንለውና እንግዲህ መመዝገብ የምትችሉት ምናምን በጉግል አካውንታችሁ ስለሆነ እዚህ ጋር ባይ ሳይኒንግ አፕ አግሪ የሚለውን እሷን እንጫናትና እናበራትና ኮንቲኒው ዊዝ ጉግል ነው የምንለው ማለት ነው። በጉግል ነው መመዝገብ የምንችለው። ሶ አብዛኛው ሰው እንግዲህ ጉግል አካውንት አለው። ከዚህ በመቀጠል ቹዝ አን አካውንት ነው የሚለው። ስልካችሁ ላይ ካሉ አካውንቶች መርጣችኋል። አንዱን መርጣለሁኝ እኔ። ከዛ በዚህ በምልክት ቀስቱን ነክተን እንወጣና ላንጉጅ እንመርጣለን። ሶ እንግሊዘኛ ላይ እናደርገዋለን ማለት ነው። ከዛ ኔክስት እንላለን። ኔክስት ላይ የሚጠይቀን እዚህ ጋር ሀገር ነው። ሀገራችን ያው ሲምፕሊ ኢትዮጵያ ማድረግ እንችላለን፣ እኛ ላይም ስለሚሰራ ኔክስት እንለዋለን። ከዛ በኋላ እዚህ ጋር ያው እንግዲህ ኢንተረስትስ ነው እየጠየቀን ያለው። ሰው ዝም ብለን ሁሉንም እናብራ። ጀስት የሚመጡልን ቪዲዮዎች ምን አይነት እንደሆኑ ለመግለጽ ያህል ነው። ሰው ሁሉንም አብርተን ኔክስት እንላለን። ደን ስታርት ትሉታላችሁ። እንግዲህ አፕሊኬሽኑ ይህን ነው የሚመስለው። እያንዳንዱ እዚህ ላይ የተጫኑ ቪዲዮዎች በክፍያ ስለሆኑ የተጫኑት እያንዳንዱ ቪዲዮ በምታዩበት ሰዓት ይቆጥርላቸዋል ማለት ነው። በክፍያ ነው የምታዩት እያንዳንዱን ቪዲዮ። እንግዲህ ቪዲዮዎቹን ስታዩ ታች የምትሽከረከር አይከን አለች። እሱ ተሽከርክሮ አልቆ ቪዲዮውን ሙሉ በሙሉ ማየታችሁን እርግጠኛ ሁኑ። እና ደግሞ ቪዲዮ ብቻ ማየት ሳይሆን ላይክ፣ ኮመንት በምታደርጉበት ሰዓት ፖይንቱ እየጨመረላችሁ ሲሄድ ፖይንቱ ስለሆነ ኮንቨርት የሚደረገው ወደ ዶላር፣ እሱን እንዳትዘነጉት። አይታችሁ በጨረሳችሁ ቁጥር ስክሮል ማድረግ ነው። እንግዲህ በእያንዳንዱ ቪዲዮ ነው እንዳልኳችሁ ፖይንታችሁን እየጨመረላችሁ የሚሄደው። ፖይንቱ በጣም አስፈላጊ ነው እጅግ በጣም። እንደምታዩት የኔ እዚህ ጋር እየጨመረ እየሄደ ነው ያለው የኔ ፖይንት ማለት ነው። ቪዲዮዎችን ባየው ቁጥር ኢንጌጅ ባደረግኩኝ ቁጥር የሚሰጠኝ ፖይንት በዛው ልክ እየጨመረ ነው የሚሄደው ማለት ነው። እና እንዳትዘነጉ፣ ወደ ዶላር ነው የሚቀየረው ብያቸዋለሁ ፖይንታችሁ። ሌላኛው ደግሞ አሪፍ ፖይንት ደግሞ ልታገኙበት የምትችሉት ነገር እዚህ ጋር ምንድን ነው? ሪፈር ማድረግ ነው። ጓደኞቻችሁን ሪፈር ማድረግ እና ደግሞ እነሱ በሚገቡበት ሰዓት ያው እንግዲህ እንደተለመደው ፖይንቶችን የሚጨምርላችሁ ነው ማለት ነው። ሶ እና ታዲያ እንዴት ነው ጓደኛ የምንጋብዘው ካላችሁኝ፣ እዚህ ጋር ታች አይከኗን ታያላችሁ፣ ፕላስ ምልክት፣ እሷን ተጭነን እንገባለን። በዚህ መልኩ ስገቡ እዚህ ጋር እንደምታዩ ሪፈራል ኮዳችሁን አስቀምጦላችኋል። ኮፒ ኮድ ትሉታላችሁ። ከዚህ በኋላ ይሄውና ኮፒ አድርጎላችኋል። ይህን ኮድ ልካችሁ ፍሬንዶቻችሁ በዚህ ኮድ በሚገቡበት ታይም ለእናንተ ፖይንት ያስብላችኋል ማለት ነው። በእንደዚህ አይነት መልኩም ፖይንት መሰብሰብ ትችላላችሁ። በጣም ብዙ አይነት ፖይንት የምትሰበስቡበት መንገድ አለ። ከዚህ በመቀጠል የምናየው ፔመንት ሜተድ ነው። ፔመንት ሜተዱ እንዴት ነው ለሚለው እዚህ ጋር ኮይናችሁን ትነካላችሁ። እንደምታዩት ዊዝድሮዋል የሚል አለ።
እንግዲህ በጣም ብዙ አይነት የፔመንት ሜትድ አለው፣ ግን እዚህ ጋር ቤስት ቹዝን ብሎ ያመጣላቸዋል። እንደምታዩት የኢትዮጵያ ሎጎ ራሱ አለው። ፔፓል፣ ፔር፣ ባይናንስ የመሳሰሉት አሉ። የፔር አካውንት አከፋፈት ቪዲዮ የምትፈልጉ ከሆነ ቪዲዮ ምለቅላችሁ ይሆናል። እና እንግዲህ እኔ ለእናንተ ቀላሉ መንገድ ብዬ የማስበው አብዛኛው ሰው ክሪፕቶ ስለሚጠቀም ባይናንስ ይኖረዋል ብዬ አስባለሁ። ሰው ወደ ባይናንስ ሲምፕሊ ያለንን ካሽ ዊዝድሮዋል ማድረግ እንችላለን። የባይናንስንም ዊዝድሮዋል ሜትድ አብዛኛው ሰው ያውቀዋል ብዬ አስባለሁኝ። እንግዲህ ማታውቁት ከሆነም እንግዲህ ዩቱብ ላይ በጣም ብዙ ስለ ባይናንስ የተሰሩ ቪዲዮዎች አሉ። እነሱን እንድታዩት ሪከመንድ አድርጋችኋለሁኝ። ነገር ግን በቀጥታ ዶላር ነው የምፈልገው እንዲህ በእንትን አይደለም ምናምን የምትሉ ደግሞ ፔፓልን መጠቀም ትችላላችሁ። ፔፓል አካውንት ያላችሁ በፔፓል ዳይሬክትሊ ዶላራችሁን ወደ አካውንታችሁ መውሰድ ትችላላችሁ። እንግዲህ የነገርኳችሁን ፔመንት ሜትድ በመጠቀም ዶላር እንግዲህ አፕሊኬሽኑ ያያችሁትን ይመስል ነበር። በዚህ አፕሊኬሽን ከቤታችሁ ቁጭ ብላችሁ ሲምፕሊ ቪዲዮዎችን፣ አስተማሪ የሆኑ ቪዲዮዎችን በማየት ገንዘብን ሜክ አድርጉ እና ገንዘባችሁን ባልኳችሁ ፔመንት ሜትዶች ለማውጣት ሞክሩ። ኤኒ ጥያቄ የሆነባችሁ ነገር ካለ ኮመንት ሴክሽን ላይ እንድታሳውቁኝ ይላለሁ። መልካም ቆይታ ይሆንላችሁ።